በዛሬው ቪዲዮ በቀላሉ ኢትዮጵያ ላይ ሆናችሁ በኦንላይን ፓስፖርት ቀጠሮ ማስያዝ እንደምችሉ ወይ መሙላት እንደምችሉ የማሳያችሁ ይሆናል። አይ ቲንክ ይህ ቪዲዮ ጥሩ የሆነ የቪዲዮ ኳሊቲ ላይ ኖሮ ይችላል። ይህም የሆነበት ኦዲዮም ቪዲዮም ሪከርድ እያደረኩ ያለሁት ያው በተመሳሳይ ስልክ ነው። ስለዚህ ያው ሀሳቡ ላይ ፎከስ አድርጋችሁ እኔ የማደርገውን ስቴፕ ባይ ስቴፕ የምትሰሩ ከሆነ በቀላሉ በተለያዩ ኤጀንቶች ወይም ኦንላይን የፓስፖርት እንሞላለን በሚሉ ደላሎች ሳትበሉ በያዛችሁ ስልክ ቁጥር ተጠቅማችሁ ኦንላይን ፓስፖርት ቀጠሮ ማስያዝ ትችላላችሁ ማለት ነው። ነገር ግን ከዛ በፊት ምናልባት ፓስፖርት ለመሙላት የሚያስፈልጉ ነገሮች አሉ። የመጀመሪያው ያው ዲጂታል አይዲ ወይም ፋይዳ ያስፈልጋችኋል። ሁለተኛው ነገር ደግሞ የልደት የምስክር ወረቀት። አዲስ አበባ ላይ ያላችሁ የራሱ የሆነ ኪውአር ኮድ ያለው ነው። ነገር ግን ከአዲስ አበባ ውጭ ያላችሁ የልደት ሰርቲፊኬቱ በስተጀርባው ወሳኝ ኩነት ቡድን መሪው ፓራፍ የተደረገ የተፈረመበት ሊሆን ይገባል። ስለዚህ እነዚህ ሁለት ዶክመንቶች ካሏችሁ ፓስፖርት መሙላት መቀጠል ትችላላችሁ ማለት ነው። ይህን ፎርም ስትሞሉ ዋይፋይ ባትጠቀሙ መልካም ነው። ኢቨን ቪፒኤን ኮኔክት ለማድረግ ሞክሬ ነበር፣ ግን የሆነ ሃከር ነው የመሰልኋቸውና ኢቨን ከሊንክ ሁሉ እያስወጡ ነበረ። ፕላስ ደግሞ ቀን ላይ ትንሽ ብዙ ሰው ስለሚሞክር ትንሽ ሲስተሙ ቢዚ ነው። ስለዚህ መሸት ሲል ብትሞክሩት በቀላሉ ከመጀመሪያ ሎጊን ከማድረግ ጀምራችሁ ፋይሎችን አፕሎድ አድርጋችሁ ፔመንት እስከምትከፍሉ ድረስ በቀላሉ ዊዝን ሾርት ፔሪድ ኦፍ ታይም መሙላት ትችላላችሁ ማለት ነው። ቀጥታ ወደ ሲስተሙ እንድ። ስለዚህ ክሮም ላይ ትሄዳላችሁ። የመጀመሪያ ክሮም ላይ ከሄዳችሁ በኋላ እዚህ ጋር ፓስፖርት አፕሊኬሽን ኦንላይን የምትላለች እሷን ክሊክ ታደርጋላችሁ። እዚህ ጋር የመጀመሪያው ሊንክ ማለት ነው ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚለው እቺ የመጀመሪያዋን ክሊክ ታደርጋላችሁ። እንደምትመለከቱ እንደዚህ አይነት ኢንተርፌስ ይመጣላችኋል ማለት ነው። ምናልባት ከአሁን በፊት አፕላይ ካደረጋችሁ ስታተሳችሁ ምን ላይ ደረጃ እንደደረሰ ቼክ ስታተስ የሚለውን መንካት ትችላላችሁ እዚህ ጋር። ከዛ በፊት ግን ስልካችሁ ላይ ለመጠቀም ያግዛችሁ እቺ ሶስቷ ዶት ትነኩና እቺ ዴስክቶፕ ሳይት የምትሏ እቺ የቼክ ምልክቷ ራይት መደረግ አለባት። እሷ ካልሆነች ላይመጣላችሁ ይችላል። እዚህ ጋር አፕላይ ነው የምትሉት። ዘን አሁን እንደምትመለከቱት ማታ ላይ ነው ማለት ጀስት ሲስተሙ በጣም ግለች ነው። ቀን ላይ በጣም ብዙ ሰው ስለሚሞክረው ያን ያህል ሰርቪስ ላታገኙ ይችላል። ስለዚህ እንደነገርኩ ማታ ላይ ነው ብትሞክሩት የተሻለ የሚሆነው። ስሞላ ጀስት ዩዘር ኔም እና ፓስዋርድ ክሬት አድርጋለሁ። ስለዚህ እናንተም ገና ለመጀመሪያ ጊዜ ከሆነ በዚህ የኢሚግሬሽን ሲቲዝን ሰርቪስ ሳይት ላይ እየገባችሁ ያላችሁት ሳይን አፕ የሚለውን ነው የምትጫነው። እኔ ግን ለምሳሌ ሬጂስተር ብዬ ነው አንዴ ገብቷል። እዚህ ላይ ለምሳሌ አካውንት አለኝ፣ እዚህ ጋር ፕሮፋይል ማለት ወደ ዳሽቦርዱ መሄድ ይችላሉ ማለት ነው። ስለዚህ እናንተም በቀላሉ የመጀመሪያ ከዚህ ሳይት ላይ immigration.gov.et ላይ ትሄዳላችሁ። ዜን አፍተር ሳይን አፕ አድርጋችሁ የራሳችሁን ዩዘር ኔም ኤንድ ፓስዋርድ ክሬት ታደርጉ እንደምትመለከቱ እንደኔ ፕሮፋይል ክሬት አድርጋችኋል ማለት ነው። ስለዚህ እኔ አሁን ወደ ዳሽቦርዱ ሄዳለሁ ማለት ነው። ከዛ በኋላ እዚህ ጋር ዩዘር ኔም እና ፓስዋርዳችሁን አስገብታችሁ ወደ ሲስተሙ መግባት ትችላላችሁ ማለት ነው። ያው ስለዚህ ከዚህ ላይ በሁለት መንገድ ኦተንቲኬት ማድረግ ያስፈልጋል። ኢሜል ልትጠቀሙ ትችላላችሁ ወይ ስልክ ቁጥር። ስለዚህ እኔ ስልክ ቁጥር ልጠቀም። ስለዚህ በዚህ ስልክ ቁጥር ኦቲፒ ይላክልኛል። እሱን ኮንፊርም ማድረግ አለብኝ ማለት ነው። ይሄው እንደምትመለከቱት ደርሶኛል። እንደምትመለከቱት እዚህ ጋር ኦቲፒን አስገባው ዘን ኮንቲኒው ትሉታላችሁ። ስለዚህ እሱን ካረጋችሁ በኋላ ስለዚህ አሁን እዚህ ላይ አራት አማራጮች አሉ። ፎር ኦሪጂናል አይዲ፣ ፓስፖርት፣ ሬዚደንስ አይዲ፣ ቪዛ። ስለዚህ አሁን እኛ ፐርፐዛችን ፓስፖርት ስለሆነ እዚህ ጋር ፓስፖርትን ክሊክ እናደርጋለን። ዜን አፍተር ለመጀመሪያ ጊዜ ከሆነ ይችን የመጀመሪያዋን ነው የምትነኩ። ኢዝ ዚስ ዮር ፈርስት ታይም አፕላይንግ ፎር አን ኢትዮጵያ ፓስፖርት? ከአሁን በፊት ተመዝግባችኋል የሚለውን እዚህ ጋር ስለዚህ እሱን ቀጣይ ያሳያችኋለሁ። ዛሬ ግን አዲስ ተመዝጋቢዎች ስለዚህ ጋር ኮንቲኒው ለዋለው ዘን እቺ አግሪመንት አለች። የራሱ የሆነ ህግ ይኖረዋል መቼ እያንዳንዱ መስሪያ ቤት። ስለዚህ እሱን ህግ ግዴታ ኮንፊርም እንድታደርጉ ያስገድዷቸዋል። ስለዚህ እሷን አክሴፕት ትሉትና ኔክስት ትሉታላችሁ። ስለዚህ ከ18 ዓመት በላይ ከሆናችሁ አዳልት በሚለው ትሄዳላችሁ። ከዛ ውጭ ግን ከ18 ዓመት በታች ከሆናችሁ ቻይልድ በሚለው ትሄዳላችሁ ማለት ነው። ስለዚህ ህፃናቶች ምናልባት ከፓርትነራቸው ጋር ለአሻራ መሄድ የሚጠበቅባቸዋል። ስለዚህ እኛ ከ18 ዓመት በላይ ለሆኑት ልስራላችሁ ለዛሬ። እሱን ጨረስን። ዜን አፍተር ከዚህ በኋላ እንግዲህ ወደ ዲቴል ወደ ሆነው ነገር ልንገባ ነው። በምንድን ነው አይዴንቲፋይ ታደርጉት? ሞሮለስ ፋይዳ ብታደርጉት የተሻለ ነው። ምክንያቱም ስትሄዱም ቬሪፋይ ማድረጋችሁ ስለማይቀር እኔ በፋይዳ ላሳያችሁ። ዘን አይዴንቲፊኬሽን ነምበር እዚህ ጋር ታስገባላችሁ። ከዛ ፈርስት ነው የሚላል በእንግሊዝኛ የራሳችሁን ስም ታስገባላችሁ ማለት ነው። ዘን ላስት ኔም ታስገባላችሁ። በአማርኛም እዚህ ጋር ትደግሙታላችሁ ማለት ነው። በአማርኛ የአባታችሁን ስም ታስገባላችሁ። ግራንድ ፋዘር የአያታችሁን ስም። ይሄ እንኳ ኦፕሽናል ነው። ኦልሬዲ ብታዩትም ችግር የለውም፣ ግን አስገቡት። ያን ያህል አይጎዳችሁም። እሱን አስገቡ። ዘን ጾታችሁን እዚህ ጋር ክሊክ ታደርጋላችሁ። እንግዲህ ሴቶች ደግሞ ፊሜል ክሊክ አድርጉ። አፍተር ዛት በጣም መጠንቀቅ ያለባችሁ ነገር እዚህ በርዝ ዴት፣ በዋናነት የፓስፖርት በጣም ሴክሬት የሆነ ኤሪያ በርዝ ዴታችሁን በትክክል ከልደት ሰርቲፊኬታችሁ ጋር መመሳሰል አለበት። ከዛ ላይ ያለውን ጋር ነው ኮንፊርም አድርጋችሁ
መሙላት ያለባችሁ ማለት ነው። ስለዚህ በኢትዮጵያ ለምሳሌ እኔ የተወለድኩበትን አስገባለሁ ማለት ነው። እዚህ ጋር ክሊክ ታደርጉና ዓመተ ምሕረቱን ይመጣላችኋል። ስለዚህ ለተሳይ እኔ ለምሳሌ ይህን ላስገባለት ኮንፊርም ስትሉ፣ ስለዚህ እናንተ አሁን ለምሳሌ በኢትዮጵያ ካወቃችሁ ወደ ግሪጎሪያን ግዴታ መሙላት አይጠበቅባችሁም። ራሱ ትራንስሌት አድርጎ ያስቀምጥላችኋል። ዜን አፍተር እዚህ ጋር ሪጅን ኦፍ በርዝ የሚላለ እሷን እንግዲህ እኔ አማራ ነኝ፣ እናንተ በያላችሁበት ክልል ማስቀመጥ ትችላላችሁ ማለት ነው። ዜን አፍተር ናሽናሊቲ እንግዲህ የታወቀ ነው። ይሄ የኢትዮጵያ ፓስፖርት ነው የሞላን ያለ ነውና ራሱ ባይ ዲፎልት ኢትዮጵያ ብሎታል። ዘን ፕሌስ ኦፍ በርዝ እናንተም የተወለዳችሁበትን ቦታ አስገቡ። ዜን አፍተር ይሄኛው በርዝ ሰርቲፊኬት ነምበር ግዴታ አይደለም፣ እሱን ኦፕሽናል ስለሆነ ማለፍ ትችላላችሁ። ዜን ኦኩፔሽን የሚለው ምንድን ነው እየሰራችሁት ያለውን የሚለውን ታስገባላችሁ። እኔም አስገባለታለሁ እዚህ ጋር እችን አስገባው። ማሪታል ስታተስ ያላችሁበት የጋብቻ ሁኔታ ማለት ነው። ጀስት እዚህ ጋር ማሪታል ስታተስ ለምሳሌ ሜሪድ ካላችሁት ያገባ ካላችሁት መጨረሻ ላይ ደግሞ የጋብቻ ሰርቲፊኬት አፕሎድ እንድታደርጉ ያስገድዳችኋል። እሱንም አብራችሁ ኮንሲደር ማድረግ አለባችሁ። ወሳኝ ኩነት ላይ ሄዳችሁ የጋብቻ ሰርቲፊኬታችሁን አብራችሁ አፕሎድ ታደርጋላችሁ። ስለዚህ እኔ ናው ዘ ታይም ቢንግ አይ አም ሲንግል እሱን አስገብቻለሁ ማለት ነው። ሃይት የሚለው ያን ያህል ኦፕሽናል ነው፣ መተው ትችላላችሁ። ስለዚህ አይ ከለር፣ ሄር ከለር እንግዲህ እኛ ኢትዮጵያዊ ሞሮለስ ጥቁር ነው ያለን፣ እሱ እንዳለ ዲፎልቱን ተጠቀምሁት። ዘኒች እንትን ይሰብሰብ ታደርጉትና ኔክስት ትሉታላችሁ ማለት ነው። ከዛ ሜን አድሬስ አሁን ደግሞ በጣም ዲቴይል የሆነው ታስገባላችሁ ክልላችሁን። እሱን ክልላችሁን ስታስገቡ ይሄኛው ደግሞ ዞኑ ይመጣላችኋል። እንግዲህ እኛ አሁን ሰሜን ጎጃም ሆነናል። እንግዲህ ያው ግን እሱ ደግሞ አሁን በበፊቱ ነው። ኢቨን ሲስተሙ ራሱ አፕዴት አላደረጉትም እና የእኛን ወረዳ ያገኘሁት እንግዲህ ከበፊቱ ላይ ነው። ስለዚህ ይህ እዛው ሲስተሙ ላይ አፕሎድ የተደረገ ስለሆነ ያን ያህል መጣፍ አይጠበቅባችሁም። ያላችሁበትን እዛው ታገኙታላችሁ። ሲቲ የሚለው ላይ ግን ሞላለሁ ማለት ነው። በእንደዚህ መልክ ሞላሁት። ሆም አድሬስ ይላል። እሱም ግዴታ ነው። ነገር ግን እንኳን ሆም አድሬስ ቤቱ ራሱ የለምና እሱን ዝም ብለን እንዲህ 3 ነጥብ አድርጌው ልለፍ። ዜን አፍተር ኦልተርኔቲቭ አድሬስም ካላችሁ ማስገባት ትችላላችሁ። ዘን እሷን ኔክስት ትላላችሁ ማለት ነው። አፍተር ዛት ምናልባት ኦልተርኔቲቭ ፎን ነምበር ይላል፣ አለማስገባት ትችላላችሁ። ምክንያቱም ኢሜይሉም ስላለ ያን ያህል ኔክስት በሉት እሱን። አፍተር ዛት አሁን አፖይንትመንት ወይም ቀጠሮ የምታስይዙበት ቦታ ደርሰናል። ስለዚህ ቀጠሮ የምናስይዝ አገራችን ኢትዮጵያ ነው አለ። እሱን መቼም አንክድም፣ ኢትዮጵያ ላይ እናስቀምጣለን። ዘን ኢንሮልመንት ኦፊስ የት ነው መመዝገብ የምትፈልጉ የሚለው ነው። ስለዚህ እኔ ባህር ዳር ላይ ነው ያለው። ስለዚህ ባህር ዳር እንደምትመለከቱ 2 ሰርቪስ ይሰጣል። በኖርማል ሰርቪስ በ2 ወር ለሚመጣላችሁ የ5000 ብር ኢትዮጵያ ብር ይፈልጋል። ለ5 ቀን ደግሞ 20 ሺህ ብር ከከፈላችሁ የ5 ቀን ሰርቪስ ማግኘት ትችላላችሁ ማለት ነው። ከዛ ውጭ የ2 ቀን ሰርቪስ የ25 ሺህ ብር በፌዴራል ደረጃ ነው የሚሰጠው። እሱን አዲስ አበባ ነው የምታገኙት። ስለዚህ በቀላሉ ነው አሁን ላሳያችሁ ይፈልግ እስቲ ኖርማል ሰርቪስ ዜን አፖይንትመንት ዴት ታስገብታላችሁ። መቼ ነው ቀጠሮ ማስያዝ የምትፈልጉ? ዘን እሷን ክሊክ ስታደርጉ ፍሪ የሆነ ቀኑ ያሳያችኋል። ለምሳሌ አሁን ናው ዘ ታይም ቢንግ ሐምሌ 18 ነው ዛሬ። ስለዚህ ስትመለከቱ አሁን ጳጉሜ ላይ ራሱ እስከ ጳጉሜ 2 ተይዟል። ያው ቀጠሮ ስለተያዘበት ሂድን አድርጎባቸዋል። ስለዚህ ነሐሴ ሙሉ ተይዟል፣ ሐምሌ ሙሉ ተይዟል። ስለዚህ የሚሆነው አሁን በቃ ክፍተት ያለበትን ቦታ አይታችሁ ነው የምትሞሉት። እንግዲህ አላውቅም፣ ምናልባት በዚህ ልክ ሰው ለመሰደድ አምሯል ይመስለኛልና ለማንኛውም እስቲ ይችን እንውሰድና ኮንፊርም አድርጉት። ዘን ምን ያህል ይሄ ራሱ ምን ያህል ኮታ እንዳለው ምን ያህል ቦታ እንደቀረው ያሳያችኋል። ስለዚህ እስቲ ለማንኛውም ይችን የጠዋቷን ልምረጥና ኔክስት ልበልላችሁ። ዜን አፍተር ከዚህ ጋር እንግዲህ ፋይዳ ኦተንቲኬት በርዝ ሰርቲፊኬት እንድታስገቡ ያስገዳችኋል ማለት ነው። ስለዚህ እሷም በዋናነት ግን በጣም ከ1 ሜጋባይት በላይ እንዳይሆን አፕሎድ ስታደርጉ ኤረር ሊላችሁ ስለሚችል ማለት ነው። ያ ማለት ከ1 ሜጋባይት በላይ ከሆነ ኮምፕረስ አድርጉት። የተለያዩ ኦንላይን ቱሎች አሉ። ዘን ኦተንቲኬት እናድርግህ ፋይሎችን አፕሎድ ታደርጋላችሁ። በዚህ ፋይል አፕሎድ ብላችሁ እዚህ ጋር ፎቶ ላይ ታገኛላችሁ። የኔ አሁን በርዝ ሰርቲፊኬት ይሄ ነው። እዛ ሴሌክት ነው ምለው። ስለዚህ ሪማርክ ማለት በዚህ ኦፕሽናል ነው። ኦልሬዲ ያን ያህል አስፈላጊ አይደለም። መጻፍም ትችላላችሁ። ለምሳሌ ይሄ የኔ ሰርቲፊኬት ምናምን ብላችሁ መጻፍ ትችላላችሁ። ያን ያህል ግን አስፈላጊ አይደለም። ኔክስት ልበለው። እንደምትመለከቱ እንግዲህ አፕሎድ አድርጎልኛል። እዚህ ጋር ሲን ማድረግ እችላለሁ። የአይኑ ምልክቷ ይሄው እንደዚህ አድርጌ ስለዚህ እንደምትመለከቱት እዚህ ጋር ነው ፓራፍ በጀርባው ፓራፍ ያደርገዋል። እንግዲህ የወሳኝ ኩነት ቡድን መሪው ፓራፍ ካላደረገው ይሄ ፌት የልደት ሰርቲፊኬታችሁ ፎልስ ነው የሚሆንባችሁና እሱንም እንግዲህ ኮንሲደር አድርጉ። ከዛ በኋላ እዚህ ጋር ደግሞ መጠን ፋይዳችን አፕሎድ እናደርጋለን። እዚህ ጋር መጠን ያት ፋይዳ በሚል ይዣታለሁ። እንግዲህ የዚህን ያክል በጣም ቀላል ነው። ስለዚህ ኔክስት ትሉታላችሁ። መጠንቀቅ ያለባችሁ መጨረሻ ላይ ሙሉ እስካሁን የሰራችሁትን ሪቪው እንድታደርጉ እድል ይሰጣችኋል። አንዴ ሰሚት ካደረጋችሁት በኋላ
በቃ ያላችሁ መረጃ የእናንተ ያ መረጃ ነውና ስለዚህ ከዚህ ላይ መጠንቀቅ አለባችሁ። ሙሉ መረጃ የእናንተ ለመሆኑ እርግጠኛ መሆን አለባችሁ ማለት ነውና እንደነዚህ አይነት ሰርቪሶች ደግሞ የሆነ ኤረር ወይም ፎልት ካገኙ ብዙም ቶሎሬት አያደርጉምና ሞሮለስ ከእናንተ ችግር እንዳይፈጠር ያላችሁ የምትሞሉት መረጃ ለማስፈራራት አይደለም፣ ግን የምትሞሉት መረጃ እናንተ መረጃ ልታቀርቡለት የምትችሉት መሆን አለበት። እሱን እርግጠኛ ሁኑ። ዘን አፍተር ይህንም የእናንተ መረጃ እርግጠኛ መሆን ከሆናችሁ ይችን ኮንፊርም ትሉታላችሁ። ሰሚት ያደርገውልናል ማለት ነው። ከአሁን በፊት ቡክ አድርጋል ነው የሚለኝ። ስለዚህ ሰሚት ስትሉት ወደ ክፍያ ነው የሚመራችሁና ፔመንታችሁን በንግድ ባንክ። ስለዚህ በእኔ ስም ትናንት ነው የሞላሁትና ለዛ ነው ምናልባት እኔ የተጠቀምኩበትን አንድ ሰው እንኳን በዚህ ቪዲዮ ቢጠቀምበት በሚል ነው ይህን እየሰራሁላችሁ ያለሁት። ስለዚህ ፔመንት ኮምፕሊት አድርጌያለሁ እዚህ ላይ ለምሳሌ እና ድጋሚ አሁን ሌላ ፔመንት ማዘዝ ስለማይችል ያው ሲስተሙ ስለማይፈቅድ ለዛ ኢግኖር ገሽቶኛል። ስለዚህ እናንተ በዚህ መንገድ መጨረስ ትችላላችሁ። የዚህን ያክል እንኳን በያዛችሁት ስልክ መሙላት ትችላላችሁ። አይ ቲንክ ብዙ ነገር ተረፋጅ ተስፋ አድርጋለሁ። ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም አሉ ብዙዎች እኮ እየተቸገሩ ያሉና ለእነሱ ሸር አድርጉላቸው። ስቴፕ ባይ ስቴፕ ጠብቃችሁ ከሰራችሁ በጣም ቀላል ነው። ያን ያህል ኤክስትራ ወጪ ማውጣት አይጠበቅባችሁም። በጣም በዚህ መንገድ እንደሚሳካላችሁ ተስፋ አድርጋለሁ። ዛሬ የነበረን ቆይታ ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።